በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ውድ የኢትዮ ኢስላሚክ ስቶሪ ቤተሰቦች እንኳን ወደዚህ የእውቀት ጉዞ በደህና መጡ። እዚህ ቻናል ላይ የእስልምናን ታሪክ፣ የነቢያትን መንገድና የህይወት ሚስጥራትን በጥልቀት እንመለከታለን። ዛሬ በክፍል 1 የሁሉንም ነገር መጀመሪያ ወዴት እንደሆነ እንመለከታለን። አብራችሁን ቆዩ። ነቢዩላህ አደም ዓለይሂ ሰላም። አላህ ሱብሓነሁ ወተዓላ አደምን ዓለይሂ ሰላም ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲያመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ዘግኖ ሊዘግን ሲል መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካት ተመቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር በአንተ እጠበቃለሁ ስትለኝ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትዕዛዙን ለመፈጸም ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር በአንተ እጠበቃለሁ ስትለኝ ተመለስኩ አለው። በመጨረሻም አላህ አዝራኤልን ላከው። ኢዝራኤልም ተልእኮውን ለመፈጸም ወደ ምድር ወረደና አፈር ሊዘግን ሲል እንዳትቀንሰኝ በአላህ እጠበቃለሁ አለችው። አዝራኤልም እኔ ራሴ የአላህን ትዕዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዝገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዛ ነው የሰው ልጆች መልካችን የተለያየ። ከዚያም አፈሩን ይዞ አላህ ዘንድ ሲቀርብ አላህም አፈሩን አንተ እንዳመጣኸው ሁላ ነፍሳቸውንም እንድታወጣ አንተን ወክያለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ ሲሆን ጊዜ አላህ ለመላእክቶቹ እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበትም ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህ ኢብሊስን እንዳይኩራራ አደምን በእጁ ፈጠረው። ከዚያም ከ40 ዓመት ያህል ጭቃ ቅርጽ ብቻ ሆኖ ከረመ እና መላእክትም በዛ በኩል ሲያልፉ አደምን ሲያዩት በጣም ይፈሩ ነበር። ነፍስም አልገባለትም ነበረ። ከሁሉም በላይ የሚፈራው ኢብሊስ ነበረ። ሁሌም ከአደም ጭቃ አጠገብ ሲያልፍ መታ አድርጎት ነበር የሚያልፈው። ያን ጊዜ ሸክላ ሲመታ እንደሚወጣው ድምፅ ይሰማ ነበረ። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመቀመጫው ይወጣ ነበረ። ለመላእክትም እኔ በዚህ ላይ ከተሾምክ አጠፋዋለሁ በማለት ይዝት ጀመር። አላህም በአደም ገላ ላይ ነፍስ መንፋት በፈለገ ጊዜ መላእክትን ልክ ሩሁን ነፍሱን እንደነፋሁለት ሰጋጆች ሆናችሁ አጎብድዱ ብሎ አዘዛቸው። መላእክትም ዝግጁ ሆነው መጠባበቅ ጀመሩ። አላህ በአደም ሩሁን ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክትም አልሐምዱሊላህ በል አሉት። አደምም አልሐምዱሊላህ ሲል አላህ ደግሞ ጌታ ይማርህ ብሎ መለሰለት። ከዚያ ነፍሱን አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎችን ተመለከተ። አንገቱ ላይ ስትደርስ ደግሞ ፍራፍሬዎችን መብላት አሰኘውና ገና ነፍሱ እግሩ ላይ ሳትደርስ ሄዶ ለመብላት ተጣደፈ።
ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክት ሁሉ ቀድሞ ስጁድ ያደረገለት ኢስራፊል ነበረ። ከዚያም አላህ ለአደም ሂድ እነዛን ሰላም በላቸውና ምን ብለው እንደሚመልሱልህ አድምጥ ብሎ ላከው። ሄዶ ሰላም ሲላቸው መላእክትም ወዐለይኩም ሰላም ወረሕመቱላሂ ወበረካቱህ ብለው መለሱለት። አላህም አደም ሆይ ከአሁን በኋላ ይህ ያንተና የዝርዮችህ ሰላምታ ሆኖ ይዘልቃል አሉ። አደም ጌታዬ ዘሮቼ እነማን ናቸው ብሎ ጠየቀ። አደምም ቀኝህን መርጫለሁ፣ ሁለቱም እጆች ቀኝ ናቸው ብሎ ሲል አላህ እጁን ሲከፍትለት አደም እስከ ቅያማ ድረስ ያለውን ልጆቹን ሁሉ ተመለከተ። በዚያም መሃል አንድ ብርሃናማ ሰው ተመለከተና ያ አላህ ይህ ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ለዚህ ልጄ ዕድሜውን ስንት ነው ያደረክለት ብሎ ሲጠይቀው አላህም 60 ነው አለው። አደምም ጌታዬ ከእኔ ዕድሜ 40 ቀንስና ለሱ ጨምረህ 100 ሙላለት። ለአደምም የተመደበለት ዕድሜ 1000 ነበረ። አላህ እሺ ብሎ መላእክትንና ምስካሪ መላእክቶችን አደረገ። ከዚያም አላህ ደግሞ ለአደም ልጆቹን ሁሉ ሲያሳየው አንዱ ጤነኛ ነው፣ አንዱ እግር የለውም፣ አንዱ መስማት የተሳነው፣ አንዱ አደምም ጌታዬ ከእኔ ዕድሜ 40 ቀንስና ለሱ ጨምረህ 100 ሙላለት አለው። ለአደም የተመደበለት ዕድሜ 1000 ነበረ። አላህም እሺ ብሎ ሞላለትና ምስካሪ መላእክቶችን አደረገ። ከዚያም አላህ ዳግም ለአደም ልጆችን ሁሉ ሲያሳየው አንዱ ጤነኛ፣ አንዱ እግር የሌለው፣ አንዱ መስማት የተሳነው፣ አንዱ ማየት የተሳነው። በቃ ይህ ሁሉ ሲመለከት ምን ነው ጌታዬ ሁሉንም እኩል ብትፈጥር ምን አለበት ሲለው አላህም አንተ አደም እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ምስጋና ይገባህ ውዱ ጌታዬ። ከዚያም አላህ የአደምን ጀርባውን አንድ ጊዜ አብሶ የሰውን ልጆች ሁሉ አወጣ። ከዚያም ለሰበሰባቸውና ጌታችሁ አይደለሁምን ብሎ ጠየቃቸው። አዎ ጌታችን ነህ እንመሰክራለን ይላሉ። ከዚያም አላህ እኔ 7 ሰማያትንና 7 ምድርን መላእክቶችንም አባታችሁ አደምንም እናንተ ላይ ምስክር አደርጋለሁ። የቂያማ ቀን ስጠይቃችሁ አላህ አላውቅም ነበር ብላችሁ እንዳትክዱ። አሁንም እወቁ ከእኔ ሌላ አምላክ የለም፣ ከእኔ ሌላም ጌታ የለም፣ በእኔም ምንንም አካል እንዳታጋሩ አላቸው። እኔ ወደ እናንተ መልእክተኞችን፣ ነቢያቶችን ቃል ኪዳኔንና ዛቻዬን የሚነግሯችሁ ሲሆን እልካችኋለሁ፣ መጽሐፎችንም አወርድላችኋለሁ አላቸው። በክፍል 2 ተመልሰን እስከምንገናኝ ላይክ፣ ሰብስክራይብ በማድረግ ቤተሰባችን ሁኑ። ወደፊት አሪፍ ቆንጆ አቀራረቦችን አቀርብላችኋለሁ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።